ሶስት ገመዶች ጎትተው እንዳይጥሏችሁ ተጠንቀቁ። አንደኛው ምንድነው ነው ያሉት? ትዕቢት። ሰው ልቡን ከቂም ሰውነቱን ከኃጢአት ባነጻ ጊዜ አእምሮ ምስጢራት ሕውዓት ይሰጡታል ብሏል ቅዱስ ዮሐንስ አፈወርቅ። ቂምና ሆዳምነት ልብ ያውራል። በጣም ነው የሚያውረው። ቂመኛ ሰው 24 ሰዓት እየሰገደ መጽሐፍ ቢያጠና አይገለጥለትም። እግዚአብሔር 5000 እንጀራ በርክቶ 5000 ሰው አጠገበ። ጥሩ። እግዚአብሔር ሙት አነሳ። ጥሩ። እግዚአብሔር ድዊ ፈወሰ። ጥሩ። ከነዚህ በላይ ምን የሚደንቅ እንደሆነ ታውቃላችሁ? እግዚአብሔር ፈጠረ ነው። እግዚአብሔር እንደ ሰው አድርጎ ከፍ ያደረገው ፍጥረት የለም እና መጀመሪያ በዚህ ደስ ይበላችሁ። እውነቴ ነው። በዚህ ሌላ ሁሉ ይቅር፣ እሱ ብላ ይመጣል። ካልመጣም ጥቅር ብላ ይቅር። መጀመሪያ ግን በዚህ ነው ደስ የሚገባ። ሙሴ የዋህ ነው። ከሰው ሁሉ የዋህ ጥቀም ሁሉ ደቂቀ ጓለማያው ከሰው ልጅ ሁሉ ደግ ነው ሙሴ። ጌታችን ኢየሱስ ክርስቶስ ምንድን ነኝ አለ? እስመ አነ የዋህ ወትሑት በውስተ ልቤ፣ እኔ በልቤ ትሑት ነኝ የዋህ ነኝ ያለ። በልቤ ትሑት ነኝ ያለ የአፋ ትሕትና ስላለ በልቤ ትሑት ነኝ ያለ። ሙሴ ማለት ይሄ ነው። የእግዚአብሔር ባለሟል ነበረ። እግዚአብሔርን እንደ ባልንጀራ ያነጋገር ነበር። ትልቅ የክርስቶስ ምልክት ነበረ ሙሴ። አምስቱን የሙሴ መጽሐፍት እግዚአብሔር ሙሴን ባለሟል ያደረገበትን ምክንያት ታያላችሁ። ትሑት ነው። እስመ ሰዋስወ ትሕትናሁ ለብእሲ ይክል አይርጎቶ ውስተ ሰማይ ይላል አባ ጊዮርጊስ መጽሐፈ ምስጢር ላይ ሲናገር። የሰው ልጅ ትሕትናው መሰላል ሆኖ ወደ ሰማይ ያወጣዋል ይላል። ትሕትናው አባታችን ቡሩክ አቡነ ተክለ ሃይማኖት ቅዱስ ተክለ ሃይማኖት ሲያርፉ ደብረ ሊባኖስ አርዲቱን ሰብስበው ምንድን ነው የመከሯቸው? እቀቡር ሰክሙ አይደል ከመ ኢያስግራክሙ ሰላሳ አይባል፣ 3 ገመዶች እንዳይጎትቷችሁ ተጠንቀቁ። አንደኛው ምንድን ነው ያሉት? ትዕቢት። 3 ገመዶች ጎትተው እንዳይጥሏችሁ ተጠንቀቁ። አንደኛው ምንድን ነው ያሉ? ትዕቢት። ሌላውን ደግሞ ገድለ ተክለ ሃይማኖት አንብበው አልናገርም። ሁሉን ከተናገርኩ ሰነፍ አደርጋችኋለሁ ማለት። 3 ገመዶች እንዳይጠልፏችሁ ተጠንቀቁ። አንደኛው ምንድን ነው ያሉ? ትዕቢት። ልክ ትዕቢት ሰውን ወደ ታች የሚጎትተውን ያህል ትሕትና ወዴት ያወጣል? ወደ ላይ ያወጣል ማለት ነው። አይወላችሁ ትሕትና ጥበብ ምን ውስጥ ነው የምትገባው ነው ያልኳችሁ? ትሑት አይደል? ትሑት ሰውነት ነው። ሙሴ ከባህር የተጣለውን ሙሴ ወደ የት ወጣ? እስከ የት የወጣ ይመስላችኋል? ወደ ተራራው ጫፍ ነው የወጣው። ወደ ተራራው ጫፍ አንተ ብቻ ወጣ ነው ያለው እኮ። ይገርም አልኩ። እና ያቺ የተራራ ጫፍ ምንድና የሰው ልጅ ሊደርስባት የሚገባት ታኦሪያ ወይም ደግሞ ተሰጥሞ ብርሃን የምትባለው ከእግዚአብሔር ሱታፌ ማግኘት ነው። ያችን ያገኛት ሙሴ በትሕትናው፣ በቅንነቱ፣ በየዋህነቱ፣ በመቅናቱ ነው። ያቺ ደግሞ ከእግዚአብሔር ጋር ወደ እግዚአብሔር ያደረሰችው ልልና በእግዚአብሔር ተሰውራ ያለችው ጥበብ ምን አለችት? ገለጠችለት። አሚሃ ይትወሃቦ አእምሮ ምስጢራት ሕውዓት ብሏል። ሰው ልቡን ከቂም ሰውነቱን ከኃጢአት ባነጻ ጊዜ አእምሮ ምስጢራት ሕውዓት ይሰጡታል ብሏል ቅዱስ ዮሐንስ አፈወርቅ። ትሑት ሰው የተሰወሩ ምስጢራትን እንዲያውቅ ይሰጠዋል። እንዲሁም ትምህርት የሚገልጥ እጽዋት ልንገራችሁ። ምን መሰላችሁ? ትሕትና ነው። እውቀት የሚገልጽ እጽ ምንድን ነው? ትሕትና በሉ እንጂ ምንድን ነው? ትሕትና። ትሕትና ለሰው ልጅ እውቀት እንዲያገኝ ያደርገዋል። ሙሴ በጣም ትሑት ነው። አሁን ወደ ፈርዖን እልክሃለሁ ሲለው ራሱ ኧረ ፈርዖን ከባድ ሰው ነው ብሏል። ምንድን ነው ያለው? እኔ ምንድን ነኝ ያለው? ዲዳ ሰው ነኝ ነው ያለው። የፈርዖንን ታላቅነት ሳይሆን የተናገረ የማንን ዝቅተኛነት ነው? የራሱን ዝቅተኛነት ነው የተናገረ። እኔ ዲዳ ሰው ነኝ ነው በእግዚአብሔር ፊት እንኳን የተናገረው። ትሕትናው ከፍ ካደረገችው በኋላ ምን ተሰጠው መሰላችሁ? አእምሮ ምስጢራት ሕውዓት ተሰጠችው። ስውር ምስጢር እንዲያውቅ ተደረገ። ምን አወቀ? ዓለም ሲፈጠር የነበረውን ስርዓት አወቀ ማለት። እንዲህ እኮ ይገርመኛል። ሙሴ እግዚአብሔር እንዲያ አድርጎ ፈጠረ፣ ከዚያ በኋላ ውሃው በዚህ በኩል ነበር ሲል እኮ እያየን የሚናገር ይገባቸዋል። እሱ ከመወለዱ በፊት ስንት ሺህ ዓመት ቀድሞ ዓለም ሲፈጠር የነበረውን ስርዓት ጻፈልን። ይሄንን አይን የሰጠማን እግዚአብሔር በምን ሰጠው? በትሕትናው፣ ለእግዚአብሔር አምልኮ በመቅናቱ፣ የዋህ በመሆኑ፣ ተቆርቋሪ ስለሆነ፣ ለወገን የሚቆረቆር ስለሆነ እግዚአብሔር ይህን ሰጠው። እኛ እዚህ አካባቢ ያለውን ማናውቁነን። እኔ አሁን ለምሳሌ ደንበዛ ምን እየተደረገ እንዳውቃለሁ። እንኳን ደንበዛ አሁን እዚህ እኔ ታዛ ምን እየተደረገ እንደሆነ አላውቅም። አሁን እዚህ ውስጥ ያሉ ሰዎች ምን እያሉ እንደሆነ አላውቅም። እኔ እዚች አካባቢ አላውቅም። ሙሴ ግን ራቅ ብሎ ሄዶ ራቅ ብሎ እኔ አሁን ዛሬ ጠዋት ምን እንደተደረገ የምን ዛሬ ጠዋት አሁን ምን እየተደረገ እንደሆነ ያውቃለሁ እንዴ? አላውቅም። ሙሴ ዘመንን ርቆ ቦታንም ርቆ ማየት የሚችልበትን አይን ሰጠው እግዚአብሔር። ዘመንንም አየ፣ ቀደመው፣
ቦታንም ቀድሞ አየ። ገና ዓለም ሲሰራ እንዲህ እያለ እያረገረገ ያልጸናችውን መሬት ከነ ልህልህነቷ አጥርቶ የሚያይበት የልብ ዓይን ከፈተለት እግዚአብሔር። ይህን ዓይን ነው ስጠን የሚባለው ማለት። ይህን ዓይን ስጠን ምንድን ነው ታዲያ? ግን እንትን የሚያደርገው የሚያውረው ካላችሁ ምንድን ነው? ቂምና ሆዳምነት ልብ ያውራል። በጣም 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 ነው የሚያውረው። ቂመኛ ሰው 24 ሰዓት እየሰገደ መጽሐፍ ቢያጠና አይገለጥለትም። ቂም ጨለማ ነው፣ ጢስ ነው። መጽሐፈ መነኮሳት ጢስ ነው የሚለው። እስቲ አሁን እዚህ ውስጥ ጢስ ባጤስ ምን ያደርገናል? ዓይናችን በሉ እንጂ ማየት ትችላላችሁ። ጢሱ እየጤሰ አይቻል። በጣም ብጨምርበት ጢሱ በቃ ማልቀስ ብቻ ነው፣ ማየት አይቻልም። ወብነ ክሌቲ አይንት ዘውስጥ እየንተ ክሌቲ አይንት ዘአፋ። በውጭ 2 ዓይን እንዳለን በውስጥ ስንት ዓይን አለን? 2 ዓይን አለን። የውስጠኛው ዓይናችን ጢስ ስናጤስ እንደሚጠፋው ሁሉ ማየት እንደማይችለው ሁሉ የውስጠኛው ዓይናችን ደግሞ የቂም ጢስ የሚጤስበት ከሆነ ማየት አይችልም። ስለዚህ ብሎ መደናበር ነው። አሁን እኮ ማየት ያቃተል እዚያ ሁሉ በቃ መደናበር። አልቦ ገሌ ወገሌ ነው። ከራስ እስከ እግር የሚለው ይበቃል። ከራስ እስከ እግር ቂም ቋጥሮ ዝም ብሎ መጃጀል። አዛ ተነስቶ ዮሐንስ ወንጌል ምዕራፍ 5 ቁጥር 6 ማለት ዝም ብሎ ልብ ወለድ ነው እንዴ? አይደለም እኮ የፍቅር ሕግ ነው። ሕጉ ይዞ ወንጌል ምናፍነ ብሎ ማንበብ እንዲሁ ምን ይደረጋል እንግዲህ። ጋኖች አለቁና ምንቸቶች ጋን ሆነ ማለት ነው። እና ዓይንን የሚያበራው ከቂም ነፃ መሆን ነው። ሙሴ ያየውን ተመልከቱት። እውነቴን ነው እኮ የምነግራችሁ። ዘመንን ቀድሞ የሚያይ እና እግዚአብሔር ሲፈጥር አሳየው። እግዚአብሔር እኮ ሲፈጥር ማንም አልነበረም። እግዚአብሔር የራሱ ወዳጅ ሲያደርግ ከልቡ የሚያስቀረው ምስጢር የለም። እግዚአብሔር ወዳጅ ሲሆኑ ለወዳጅ ምስጢር ነገር አይደል? እግዚአብሔር እንዲያው አይወልህ አብርሃምን እንዲህ ያደርግለት ነበር ብሎ ቢገልጥለትም ጥሩ ለኖህ እንዲህ አድርጌለት ነበር ማለቱም እንደው ይሁን እስቲ ዓለምን ስፈጥረው እንዲህ አድርጌ ነው የፈጠርኩት ብሎ ነው የገለጠለት። እንዲህ አድርጌ ውሃውን በዚህ አደረጀሁት፣ ኮከቡን በዚህ አወጣሁት፣ ጨረቃን በዚህ አወጣሁት ብሎ ነው የነገረው። ስነ ፍጥረትን እግዚአብሔር ገለጠለት፣ መጻኢውንም ገለጸለት። እግዚአብሔር ለእኛም ይግለጸለት። ከዚያ አባታችን ሙሴ የስነ ፍጥረት ነገር ተገለጠለትና ምን ባለ? በቀዳሚ ገብረ እግዚአብሔር ሰማየ ወምድረ አለ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ጀመረ። 3 ጥያቄዎችን መልሷል ሙሴ አይደል? በዚህ ባለፈውም ተነግራችሁ ነበር። 3 ጥያቄዎችን የመለሰ። አንደኛው ማን ፈጠረ ነው መልስ። መልስ እንጂ ምን ፈጠረ? መቼ ፈጠረ? መጀመሪያ ነው። አዎ ዓለም በራሱ መጣ፣ ዓለም በራሱ ነው የተገኘ የሚሉት የለም። ገና እነዚህ ሳይንቲስቶች እኮ ሳይመጡ ነው ዓለም በራሱ ነው የመጣ። የለም። ያመጣው ማን ነው አለ? እግዚአብሔር። መጀመሪያ የነበረው የሆነ አተምና ቁርጥራጭ ነገር ነው ሲለው የለም። መጀመሪያ የነበረው ማን ነው አለ? አቤት ሰማይና ምድር ነው። በመጀመሪያ እግዚአብሔር የተዘጋጀው ሰማይና ምድር ነው ብሎ ነገረን። ይሄ የእግዚአብሔርን ምንን የሚያስረዳ ይመስላችኋል? 2 ነገር ነው ያስተላለፈው አይደል? አንደኛ እግዚአብሔር ካህሊ ነው የሚለውን ያስረዳው። እግዚአብሔር ካህሊ ነው፣ ይሄን ያደረገ ነው። በጣም ለእግዚአብሔር ከሚያስደንቁ ካህሊነቶች አንዱ ምን ይመስላችኋል? እግዚአብሔር 5000 እንጀራ በርክቶ 5000 ሰው አጠገበ። ጥሩ። እግዚአብሔር ሙት አነሳ። ጥሩ። እግዚአብሔር ድውይ ፈወሰ። ጥሩ። ከነዚህ በላይ ምን የሚደንቅ ምን እንደሆነ ታውቃላችሁ? እግዚአብሔር ፈጠረ ነው። ማን የሚደንቀው? በነገሩ እንጂ እግዚአብሔር በፈጠረው ነገር ሐኪም ራሱ ያድናል አይደል? መፍጠር ግን ይችላል? አይችልም። እግዚአብሔር ፈጣሪ ነው የሚለው ድንቅ ካህሊነቱ። በእግዚአብሔር ስጦታ ላይ መጠራጠር እንዲያቆምልን ከፈለግ መጀመሪያ እግዚአብሔር ፈጣሪ ነው የሚለው ላይ ነው መቆም። እውነት ይሄ ነገር ይሳካል የሚል ጥያቄ ከተነሳባችሁ እግዚአብሔር ምንድን ነው በሉ ንገር እንጂ። ፈጣሪ ማለት ምን ማለት? የሌለን ነገር ያለን ነገር መጠበቅማ ዘበኛውም ይጠብቃል አይደል? እንዳቅሙ የሌለን ማምጣት ግን እግዚአብሔር ብቻ ነው የሚችለው። በጣም የሚያስደንቀው አንደኛ እግዚአብሔር የሌለን ማምጣቱ፣ ሁለተኛ ደግሞ ያለውን ማጥፋቱ። አይ ማጥፋትማ እኛ ስናጠፋ አይደል ልትሉ ትችላላችሁ። ማጥፋት ሲባል ምን ማለት ነው? እኔ አሁን ይሄን ቤት ባቃጠለው በሳት አድርገውና ይሄን ቤት ባቃጠለው ቤቱን አጥፍቻለሁ ማለት ይቻላል? ስለነገርኳችሁ ነው እንጂ ይቻላል ነበር የምትሉት። ያው ይሄ ነገር የማይቻል ነው የሚሆን መልሱ ብላችሁ ነው። አዎ አይቻልም። ለምን የማይቻለው? የምቀይረው ወደ ምንነት ነው? ወደ አመድነት ነው እንጂ ማጥፋት አልችልም። ማሳነስ ማድቀቅ ነው የምችለው ማለት ነው። እግዚአብሔር ግን